የኦሮሞ ነጻነት ታጋይ? የኦሮሞ አጋጣሚ የናንተ ወታደር ሲመጡ እሺ ተማረኩት። ጥይት ራስ አልተኮስኩም ተማረኩትና እኔ በቃ እኔ ትግሬ ነኝ ያልኩት። ከዛ ልጆች ደግሞ በቃ አንተ የኛ ቤተሰብ ነህ አይዞ ብሎ ምግብ ያስቀረቡ ጁስ ያስጠጡ። በቃ ምስኪን ናቸው። ህክምና የኔ ትግርኛ ተናገር አንዳንድ ጊዜ የተመታ በደንብ አድርጎ ነው ያከሙት። እንዲያም የኛ ልጅ ነህ አይዞ ወንድማችን ነው ብሎ በጣም ነው ያከሙት። እጁ በቃ ተስፋ ቆርጦ ነበር ልጅ አሁን ተስፋ አግኝቷል። እኔ አልተመታም ግን ተማርኬ ነው ያለው። አንተ ምንም አልተዋጋም መጀመሪያ እጅ ማለት ነው። አንተ ጋር የመጣ የትግራይ ተወላጅ ተመቶ እዛ እየታከመ ያለ ነው የምትለው? አንድ አለ ከኔ ጋር አጠገባለ ከሆነ። እሺ እሱንም ወደ በኋላ አናግራለሁ። እንግዲህ ወደ 300 በላይ የሆናችሁ ወታደሮች ናቸው አሁን አንተ እንደምትለው ወደዛ የተሰማራችሁት። ውጊያው ከገባችሁ በኋላ ምንድነው የሆነ ስንት ሰው ቆሰለ? የሞቱትን ስራችሁን የምታውቀው ከሆነ ለአርጋጭ ወጣቶቻችን ቢታባራሉ። እኔ እዛ በቃ እንደመጣ ብዙ ሰው ነው የተመታ። በጣም ብዙ ተመተዋል። በቃ እኔ ራሱ በቃ የተመቱ አይቼ ደነገጥኩ። ከዛ ቁጭ አልኩ። ብዙ ነው የተመቱ። የሞቱ ደግሞ ብዙ ናቸው። እንደሰማነው የሞቱትን የኢትዮጵያ መከላከያ ሰራዊት ይዛው ጥሎ እንደሄዱ የቆሰሉም እንዳላነሱና እዛ አካባቢ ያለ የኦሮሞ ህብረተሰብ እየቀበረ እንዳለ ነው የሰማነው። ምንድነው ያያንተ እንዴት ነው አያያዙ? የኦሮሞ ነጻነት ወታደር የኦሮሞ ወታደር በጣም ምስኪን ነው። እኛ ላይ ይኸው እየቀበረ ነው ያነሳ ነው ቁስለኛ ያከመ ነው የተመታ የተማረከ በስነ ስርዓት ያመጣ ነው። ምስኪን ነው በጣም ጃም ይኸው ምግብ እዚህ ሰጥቶ ጁስ ሰጥቶ በሰላም ቁጭ አድርጎ ነው ትናንትና ነው የተያዝነው። እስካሁን የከፋ ነገር ያለም ጥሩ ናቸው። ሁሉ እዚህ ያሉ ጥሩ ናቸው። ሌላ ደግሞ የኢትዮጵያ መከላከያ ብቻ አይደለም ወደዛ ተሰዋስቶ የኦሮሞን ህዝብን እየተፈጨደ ያለና የኦሮሞ ወታደር እየፈለገ ያለ የኢትዮጵያ ወታደር ብቻ አይደለም የሌላ ሀገር ወታደርም አለ። እንደዚህ የክልል ልዩ ኃይል አለ ይባላል። እናንተ ጋር ማምር ተማራ ከኢትዮጵያ ውጭ ያለ ወታደር የክልልስ የት ክልል ነው? የክልል የኦሮሞ አሉ ልዩ ኃይል ሚሊሻ ምናምን። የኤርትራ ደግሞ አንድ አሉ ይባላል። እኔ ብዙ አላውቃቸውም። አላፊ አለ ምናምን ይባላል። አንድ አለ ይባላል። ብዙ እኔ አላገኘውም ግን በወሬ ግን እሰማለሁ እንዳሉ በኤርትራ እሰማለሁ በወሬ። የኤርትራ ወታደር እናንተ ጋር አለ? አለ ያለ ነው። ተራ ወታደር ብቻ ሳይሆን አዛዦችም አሉ ይባላል። አሉ። እስኪ ስለዚህ ያብራራል። ምንድነው የምታውቀው? እኔ እኮ ብዙ አላውቅም። እዛ እስር ቤት ብዙ ስለነበርኩት ብዙ እነሱ አሁን የተቀላቀልኩ ብዙ አላውቃቸው ግን እዛ ስናገር ግን አሉ ይባላሉ። ብዙ አላውቃቸውም ግን እኔ ከእስር ቤት ቀጥታ ስለመጣው ይሄ ወታደሮች ብዙ ራሱ አላውቃቸው። እሺ እኔ ራሱ ግራ ተጋብቻለሁ። ውጊያ ላይ ሲገባ ለመጀመሪያ ጊዜ ተኩስ ስለሆነ ደንግጬ ስለነበርኩ ብዙ አላውቃቸውም። ግን እነዚህ እናንተ የኦሮሞ ያለ ህዝብ ደግሞ አይዞ ብሎ አስፈራርቶን ደንግጬ ነበርኩ። አሁን ጥሩ ነው ያለው። አሁን መጀመሪያ ወደዛ ተማሩት ምን አለ ብሎ ነው ያስተማራችሁ? ሸኔ አለ ዝና ጠፋለን አባራለን ብሎ አመጣ ወደዛ። እንግዲህ እቅዳቸው ሸኔ ያሉትን ለማጥፋት ነው። ግን እንዳየ ውጊያውም ገብቶ እንዳየ እንዴት ነው የኦሮሞ ነጻነት ግንባር ብቃት ምን ይመስላል? እውነትም ሊያጠፋ ይችላል የብልጽግና መንግስት? እኔ ራስ በጣም ገርመኛል። እነዚህ በጣም ይችላሉ። ኦሮሞ እዚህ ያለ እንትኑ ማነው አቦንም ማለት በጣም ጎዝ ናቸው። እንዲያም ቦታ ያዛቸው ምናምን ግራ ተጋባ። እኔ ራሱ እንደዚህ ናቸው እንደ ብዬ ግራ ተጋባው። ጀግና ናቸው። ኦኬ አሁን አንተ ትላንትና ነው እንግዲህ ሰጠ የተማረኩኝ ያንተ ጓደኛ ተመቶ ያዘን ትላንትና ነው። እንዴት ነው እናንተ ይዛት ነው እንዴት ተመለሱ? የወደቀ ሬሳ አፍቶታል ወይ የኢትዮጵያ ወታደር እናንተ ጋር ነበር? እዛ ሳይሆን እዚህ አቦች ያሉ የህብረተሰብ ነው ያነሳቸው። የሞት ሰዎች እነሱ ነው ያነሳቸው።
አመሰግናለሁ። እስቲ ለቤተሰቦች የምትለው ነገር ካለ አጋጣሚ ሆኖ ከሰሙ የምታደርሳቸው መልእክት ካለ እድል ሰጣለሁ። ከዛ በኋላ አንተ ጋር ያለው ጓደኛን ደግሞ አናግራለሁ። እኔማ እድሜ ጤና ካለኝ ከቤተሰብ መገናኘት ነው የምፈልገው። እኔ ቤተሰብ እስካሁን አላገኘሁም። በቃ እኔ አሁን ጭንቅ ላይ ነው ያለው። ቤተሰብ ይሄ ዝም ብሎ ውትድርና ሽልችች ብለኝ ነበር። ቤተሰብ ነው የነፈቀኝ። አሁን አይናቸው ማየት ካልሆነ ደግሞ ከዚህ ተፈዋጥቼ በዚህ በኬንያ ወይን በመኖር ነው በቃ። እዛ እኛ ኢትዮጵያ መኖር አንችልም። ትግርኛ ተናጋሪ ያለው እዛ ህብረተሰብ ምናምን ይሞታሉ። ለኛ አንድ ትግርኛ ካወራ በቃ ሞት ነው በቃ። እና እንደዚህ ከሆነ ወይን ቤተሰብ ማግኘት ነው እድሜ ጤና አስጣቸው ወይን ቤተሰብ አገኛለሁ ወይን ደግሞ በዚህ በኬንያ መኖር ነው በቃ የምፈልገው። እኔ ተመልሼ ወደዛ አልሄድም። ወደ ውጊያ ወደ ብልጽግና ምናምን አልሄድም እኔ። ስለዚህ አሁን በኦሮሞ ነጻነት እጅ መግባት ራሱ እንደ ድል ነው የምትቆጥረው? በጣም ደስ ብለኛል። እነሱ እኔም የምሰማ አዎ በጣም ያርዳል ይቆርጣል ምናምን ሲባል በጣም አሁን ደግሞ እነዚህ ሳያቸው ምግብ ያቀረቡ ነው፣ በሽተኛ ያከሙ ነው፣ ጁስ ውሃ እንዳይጠማቸው ውሃ ያመጡ ነው፣ ሁሉ ያመጡ ነው። እሺ አመሰግናለሁ። እስቲ ለጓደኛው ደግሞ ደግሞ የሚለውን እንስማ። እሺ አብየት ወታደር መንግስት አፈር እባላለሁ። እሺ መቼ ነው ወደዛ የተሰማራ? ማን ትባላለህ? የትኛው መቼ ነው ወደዛ? ከትግራይ 2010 ነው ወደ መከላከያ ሰራዊት የተቀላቀልኩት። አቤት 2010 ነው የተቀላቀልኩት ወደ መከላከያ ሰራዊት። ከዛ ያው ለውጥ በሚባልበት ሰዓት ወደ ከጂንካ ነው የመጣው። ከጂንካ 40 ምንጭ አሁን ያለሁበት እስራኤል ትግራይ ተወላጅ የተሰበሰበበት 40 ምንጭ ላይ ከዚህ በፊት ትግራይ ስለሆንክ ታስሬ ነበር እኮ ከ2013 መስከረም ጥቅምት 24 በኋላ ከዛ ለሁለት ዓመት አካባቢ የሚሆን ያው ትግራይ ተወላጆች መንግስት አንድ ላይ ነው ያደረገን 40 ምንጭ ወይም መራባያ ይባላል ልዩ ቦታ። አሁን ትላንትና በተካሄደው ውጊያ ላይ እንደ ቆሰልክና አሁን የኦሮሞ ነጻነት ወታደር እጅ እንደምትገኝ ነው። እንዴት ነው ያያዛቸው? ምን አደረጉት? ያው በእርግጥ በቃላት የሚገለጽ አይደለም። ምክንያቱ እኔ ከሚሰማውና ከመልከቱ ወይ ደግሞ ከሚባለው የሰው አራጅ በቃ ሻኔ ሰው አጥፊና ሰው አራጅ እንደሆነ ነው የምነገረው። አንዱ ከተናገርኳቸው ከያዙኝ ሰዎች ደግሞ እንደዛ ነው ያልኳቸው። ብቻ እንዳታርዱኝና ግደሉኝ ነው ስላቸው ነበር። አይ እንዲህ ነገር የለንም አለኝ። ከዛ በአካል የገጠመኝ ደግሞ ያው የሰማሁትና የተነገረ ሳይሆን እግዚአብሔር ይመስገን አሁን ያው ያከሙኝ ነው የመገቡኝ ነው። በጣም የተከባከቡኝ ነው። እውነት ከሰው ባያገኙም ከእግዚአብሔር ያገኛልና በጣም በጣም ጭራሽ ከሚወራ ወሬና ከሚባል አልባልታ ተቃራኒ ሆኖ ነው ያገኘሁኝ እኔ። አሁን ከእናንተ ጋር ለውጊያው ከገባችሁት ምን አይነት ሰው እንደሞተና እንደቆሰለ በቁጥር የምታውቁ አለ? በእርግጥ እኔ በቁጥር ማውቀው ነገር የለኝም፣ ግን ብዙ እንደሞቱ ስል ነበረው ማለት በሁለተኛ ከመጀመሪያ የተሰማራች ኃይል ነበረች እዛ። ከዛ ለሁለተኛ ጊዜ ነው የሆነ ቦታ ተቋጥረናልና ወደዛ የገባን ነው አለ እንደሄድን ያው የእናንተን ወታደሮች ያው እዛ ይዘው ያው እኛን ያው የተገደሉ ብዙ አለ። አሁን ከሚያውቀው አንዱ በጣም ትግሬ ነው ልጁ ያው የሞተ አይኔ ያየው ያለ። ከዛ የሆነ ከምልምሎች ደግሞ አንድ ነበር እዛ የሞተ በአይኔ የተመለከቷቸው ነበር እንጂ ቁጥራቸውም አላውቅም። ማለት ወደ ኋላ ያላየሁም ቻንስ አልነበረኝ የምልስ ወደ ኋላ ተመትቼ ስለነበርኩ በጣም እዛ ነኝ። አሁን ካንተ ጓደኛ እንደሰማ ነው ከኢትዮጵያ መከላከያ ውጭም የክልሎች ልዩ ኃይሎች እንደነበሩ ነው። ለምሳሌ የሶማሌ